ጤና ይስጥልኝ የኢትዮ አምባ ተከታታዮች ቻናሉን ላይክ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ተከብሮ ማርጀትና የዘመን ፍጻሜ መልክ እድሜያችን ለጋ በጣም ለጋ ነበር። ፊታችን ጺም አያውቅም። እህቶቻችን ጉብ አላበቀሉም። በመኖር ብዛት ባልቆሸሸ ልባችን ፈጽሞ ትዝታ በማያውቀው እድሜያችን የዛሬ 25 ዓመት አንድ መልከ መልካም ወጣት በማናውቀው ዓለም ውስጥ በምናብ አምነሸነሸን። የወደድኳት በማለዳ በልጅነት ባቦጊዳ የፍቅር ቃል መጠሪያዬ የመጀመሪያዬ እያለ እየተስረቀረቀ ሆድ በሚበላ ድምጽ በአዲስ የግጥም አጻጻፍ ስራ ነገሩ ሁሉ የተለየና ትውልዳችንን ያነሆለለ ግሩም ሰው ተከሰተ። በዘመነ ካሴት አንድም ዘፈኑ የማይዘለል ዘፋኝ ተገኝቶ የልጅነት አፋችንን አሟሸው። ሳናፈቅር አፈቀርን፣ የልብ መደላደል ሳይገባን የስም መጥፋት ህመም ሳያገኘን ያልኖርነውን ዘመን ኖርን። ብላቴናው ተረታና ልቤ ለፍቅርሽ ተገዛ፣ በልቤ ቤት ሰራሽ ሔዋን እንደ ዋዛን እያቀነቀነ ዛሬም ዘመን ተሻግሮ ያላረጀ ቤቱን በህዝብ ውስጥ ሰርቶ ቁጭ አለ። ወጣትና ህጻናት ጎልማሳና ሽማግሌው አንድ ላይ አበደለት። በየቤቱ ሱቁና ጸጉር ቤቱ፣ ጫት ቤቱና ካፌው፣ ታክሲውና ባሱ፣ አስፋልቱና መንገዱ አረገዱለት። ሁሉም የወሬ ጉልበት ዝሎ ሀገር ጆሮን ሰጥቶ እየሰማው ተደመመ። ልቤ መሸነፉን እንዳይነግራት ሰጋን እያዜመ ልጃገረዶች ሁሉ ተሸነፉለት። ተማሪዎች ከደብተራቸው ጠርዝ ስሙን ጻፉት። ጋዜጦች ተነተኑት። መጽሔቶች የየትማቸው መልክ አደረጉት። በዘመን ውስጥ ብዙ ሰው ተወዷል። ብዙ ሰው ገኖ ብዙ ሰው ቀሏል። አንድ የ23 ዓመት ወጣት በድንገት መጥቶ የሀገሩ ዜማ ሆነ። ተራው ህዝብ ብቻ አይደለም፣ አንጋፎች ሳይቀሩ ለውዳሴ ተሽቀዳደሙለት። 1993 እንደ ሀገር የነበሩ የፖለቲካ ትኩሳቶች፣ አመጽና ግርግሮች ሳይቀሩ በብላቴናው አልበም ደበዘዙ። ሀገር ቆም ብሎ አንድ ነገር ሰማ፣ ስለ አንድ ነገር አወራ። የመወደዱ ብዛት የፈጠረው የወሬ ግምት ገኖ ቴዲ ከቆነጃጅት ጡት ላይ ፈርሟል የሚል ወሬ ሀገሩ ላይ ተዛመተ። ያኔ ልክ እንደ ዛሬው ጡት በአደባባይ አልዋለም። መሸፋፈን ክብር፣ አለመገለጥ ውበት ነበር። እንደ ዛሬው ወሬ የሚያዛመት ኢንተርኔት ወለድ የወሬ ማሽን ሳይኖር እከሌ ያበደችለት፣ እከሌ በሱ ፍቅር ትዳሯን ፈታች የሚሉ አሉባልታዎች አየሩን ሞሉት። ብላቴናው ሀገር እንደ ጉድ ቢያብድለትም መወደዱ አላሰከረውም። አልበሙን ባወጣ በወራት ጊዜ ውስጥ በወቅቱ በነበረው አንድ ለእናቱ የቴሌቪዥን ጣቢያ ቀርቦ ጡት ላይ ስለመፈረሙ ተጠየቀ። ጨዋ ኢትዮጵያዊ ቤተሰብ ነው ያሳደገኝ አለ። ሲዘፍን የሰማው ሁሉ አፉን ከፍቶ አይኑን ሰክቶ ሲያወራ ሰማው። አንገቱን የሰበረ አይኖቹ በትህትና የሚንከባለሉ ሆኖ ተገኘ። ሀገር በስስት አየው። አንጋፋዎቹ ልጄ እያሉ ተሻሙበት። አትሌት ኃይሌ ገብረስላሴ እኔ ሩጫ እንጂ ወሬ አልችልበትም ብሎ ቴዲን ማድነቂያ ቃል አጣ። የዘመኑ አንጋፋዎች እነ ውብሸት ወርቅ አለማው ቢዘፍንልን ብለው ተመኙ። ቴዲ ከዘመኑ የሚነጻጸር ባለሙያ ታጥቶለት ተንታኞች ከቀደሙት ገናኖች ጋር አወዳደሩት። በብዙዎች ዘንድ ለቴዲ የራሱ ዓለም ተሰጠው። ብቻውን የሚዳኝ እኩያ የማይገኝለት ሆኖ ማርሽ ቀያሪነት፣ የዜማ ሊቅነት፣ የገጣሚነት ጫፍ ላይ ተቀመጠ። ገና በ23 ዓመቱ መሸከም የሚከብድ ፍቅር አንገዳግዶ የሚጥልን አድናቆት ቢቀበልም ብላቴናው ከአደባባዮች ጠፍቶ ከግርግሩ ርቆ ከ4 ዓመታት በኋላ ያስተሰርያል በተሰኘ ታሪካዊ አልበም ተከሰተ። በመጀመሪያ አልበሙ አቦጊዳ እያለ የሀገሬውን ሆድ የበላው ሰው አሁን በአልበሙ ጥግጋት ብልህ ሰው ታናሹን ይሰማል እያለ በትህትና ዝቅ ብሎ ሀገርን በጥላቻ እያባከኑ ያሉ ሽማግሌዎችን የሚመክርበትን ግጥምና ዜማ ጠምቆ ሀገሩን እንደ አዲስ አሰከረው። ቴዲ በዚህ አልበም በእያንዳንዱ ስንኝ ውስጥ ተከድኖ የሚነደውን መተንፈሻ ያጣውን የሀገሬውን ህመም ከሰው በማይመስሉ ጌጠኛ ቃላትና ልብ በሚያርዱ ዜማዎች ቀምሞ ሀገሩን አስቆዘመው። ብላቴናው ያስተሰርያል በሚለው አልበሙ ለሀገሩ የቃተተበት ዜማዊ ጸሎት ነበር። ፍቅር ማጣታችን የመራባችን ምንጭ መሆኑን ተናገረ። እየዘፈነ ሰበከ፣ እየወቀሰ መከረ፣ እየመከረ ምህረት ለመነ። በሚጣሉ ወላጆች መሃል ቆሞ ግራ እንደገባው ሕፃን መለየት አቃተን የሚበጀንን ሰው እያለ የነፍሱን ጭንቀት አስረዳበት። ግጥሙ ከዜማው፣ ዜማው ከግጥሙ የተዛመዱበትን መንገድ ብዙዎች በእንባ ሰሙት። ቴዲ የብዙዎችን የልብ ህመም እየፈታ የልማቸውን ሀገር በጥበብ መስኮት ከሰተላቸው። እረ አይነጋም ወይ ሌቱ ቴዲ ለሀገሩ ቃተተላት። ቴዲ ከመርቀቁ ብዛት እንኳን በሸውራራ አይናቸው የሚያዩት አብዝቶ የሚወዱትም በቅጡ የሚረዱት አይደለም። ከጥቂቶች በቀር የሚወዱትም የሚያወራውን ፍቅር አያወሩም፣ የሚጠሉትም ያለውን በፈለጉት መንገድ ተረጎሙት እንጂ በልቡ ልክ አልሰሙትም። ያስተሰርያል ፍቅርና አድናቆት ብቻ ሳይሆን የመከራ መስቀል ይዞበት የመጣው ቴዲ የውሸት ክስ ተቀምሞለት በገዢዎች ጉልበት ዘብጥ እያወረደ ወጣቶች ከፖሊስ ጋር ተፋለሙለት። ቆነጃጅት
ማጅት ማልደው ከፍርድ ቤት እየተገኙ እናቶች አገልግላቸውን አስረው ተሰለፉለት። በዚህ ሀገር ታሪክ ታስሮ በቅጽበት ያልተረሳ ጉምቱ የለም። ብላቴናው ግን ከክርክር እስከ ፍርድ፣ ከፍርድ እስከ መፈታት ከሰው አፍ ሳይጎድል የመንግስት ራስ ምታት ሆኖ ከወህኒ ቤት ተፈታ። ወትሮም እንኳን ዘፈኑ ቃለ መጠይቁ የሚናፈቅለት ጥበበኛው ከእስሩ በኋላ ምን ይል ይሆን በሚል ብዙዎች ጆሮአቸውን ቀስረው ቢጠብቁትም ለዓመታት እስር የዳረገውን የተከሸነ ክስና በቀል ፍቅር ግን ሁሉን ያሸንፋል በሚል ከደነው። ሲጀመር ቃላቶቹ የጣፈጡ ሐሳቦቹ የረቀቁ ናቸው። ባሰበት የሚያስብል እንጂ እዚህ ጋር ተወነጨፈ የሚያስብል ክፍተት አሳይቶ አያውቅም። በመሃል ከአልበም ላይ የሚንጡ ነጠላ ዜማዎችን እየለቀቀ ሲለው ተሰርቆና አምልጦ የሚወጣው ስራ ሁሉ የሰውን ጆሮ እያጠገበና ልብን እያረሰረሰ ቀጠለ። በዚህ ሁሉ ስኬቱ መሃል ኩራት ካጠገቡ የለም። ስራው አንግሶት በግርማ ጸጥ ያለ አንበሳን መስሎ ይኖራል። ዓይንና ጆሮ በበዛበት ልክ ከዓይን ያውጣህ ብለው የማይመርቁት የረጋ ጥበብ ሆኖ ኖረ። ከዛ በኋላ የለቀቃቸው 2 አልበሞች የፈጠሩት ድባብ እንዲህ ነበር ማለት የማይፈታቸው የመጻፍንም ሆነ የማስታወስን ልክ የሚፈታተኑ ሀገራዊ ድባቦች ነበሩ። በተለይም ከጥቁር ሰው በኋላ ያወጣው ኢትዮጵያ የተሰኘው አልበም ሲለቀቅ እያንዳንዱ ቤት ሰርግ ያለ እስኪመስል፣ እያንዳንዱ ገበያና ነጋዴ ሳር ጎዝጉዞ የጠበቀው የአውደ ዓመት ዋዜማ ይመስል ነበር። በጊዜና በቦታው ከነበረው ካየና ካልሰማው በቀር ለታሪክ ነጋሪ የማይመች አስደናቂ ድባብ። ስለ ብላቴናው ብዙ ከመጻፍ ብዙ አይባልም፣ ብዙ ተጽፎም ጥቂት አይገለጽም። ልባም ሰው ግን ቴዲንና ስፋቱን በስራዎቹ ውስጥ ዞሮ ለማየት ጆሮዎቹን ከፍቶ በግጥምና ዜማዎቹ ውስጥ ቢውል የበለጠ ይረዳዋል። ዛሬም ሆዳቸው አምላካቸው የሆኑት ጥቂቶች የብላቴናው የእውነት ሰይፍ ገና ካፎቱ ሳይወጣ የሚርዱት ወደው አይደለም። የሚጠሉት ከሚወዱት በላይ የጥበቡን ጉልበትና ልክ አውቀውታል። ወዶ ገቢውም ሆነ በብር የተሸጠው ሁሉ ከመቅለል የዘለለ ዕጣ ሳይኖራቸው ቢክበዘበዙም እውነት ሰፋሪው ህዝብ ግን የነገሰውን ሊያነግስ የቅናት ምጥ ይዞታል። በአስራዎቹ ዕድሜያችን የምናውቀው ቴዲ እሱ ወደ 50 እየገሰገሰ እኛም ወደ 40 እየቀረብን ነው። እጅግ በጣም የተወደደ ያለማቋረጥ ያወዛገበ በገሚስ የተጠላ ምርቃትና እርግማን የጠገበ የጠሉት ቢጠሉት እንኳን በዜማው ከመቆዘምም ሆነ ከምቱ ከመወዛወዝ አላመለጡም። መወደድና ዝና አረቄ ያልሆነበት ብላቴናው ከስራ ይልቅ መወደዱን የያዘበት መንገድ ጠቢብነቱን ይመሰክራል። እሱ ወልዶ ከብዶ ቢጎለምስም በመወደድ ብዛት ብላቴናነቱን ሳይለቅ ከፊታችን እየገዘፈ ነው። ሁሌም በኩራት እንደምለው ቴዲ ሽበት ነው። በቀለም ልታጠፋው ልትደብቀው ብትሞክር ከስር በጥበብ በእርጋታ ይፈካል። ተደብቆ መጉላት ይችልበታል። በምላጭ ልታጠፋው ስትለፋ ጭራሹን ይበዛል። በጥቁር ሻሽ የማታስረው የሀገር ሽበት ሳንዘራው ያጨድነው ያለ ጊዜው የበቀለ ሽበት ብቻ አትልፋ። ቴዲ ወጣት መሳይ ሽማግሌ ነው። ለመጥፋት ስንቃረብ በግጥም መክሮ በዜማ አራርቶ ከልባችን የሚያስታርቀን ወጣት መሳይ ሽማግሌ ነው። ከፍቅር እስከ ሀገር ልብና አድማሱ ሲሰፋለት አኗኗሩ ምሳሌ አንደበቱ ፈዋሽ ለሆነለት የዘመናችን መልክ ጥበብና እድሜ ይትረፍረፍለት። ኢትዮሪካ ፍቅር ያሸንፋል ሙሉ ቃል እንደጻፈው። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን።